ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ሴት ልጅ ስታፈቅር የምታደርጋቸው ነገሮች የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ሁኑ። በመሆኑም አብራህ ያለች ሴት ወይ ደግሞ ጓደኛ እነዚህን ነገሮች የምታደርግ ከሆነ በጣም ታፈቅርሃለች ማለት ነው። ልታጣህም አትፈልግም ማለት ነው። እንግዲህ ከምልክቶቹ የተወሰኑት ለመጥቀስ ያህል፣ አንደኛ እንደ ሕፃን ትሆናለች። ካንተ ጋር ስትሆን በትናንሽ ነገሮች ትጫወታለች። አንዳንዴ በትናንሽ ነገሮች ትስቃለች፣ አንዳንዴም በትናንሽ ነገሮች ታኮርፋለች። ልክ እንደ ሕፃን ካንተ ጋር ሁሉም ነገር ማድረግ ትፈልጋለች። ስለዚህ ሴት ልጅ እንደ ሕፃን የምትሆነው ከምትወደው ወንድ ጋር ስትሆን ብቻ ነው። ሁለተኛ ስትኮራረፉና በመካከላችሁ አለመግባባት ሲፈጠር ያ የነበረው ደስ የሚል ግንኙነት ለማስቀጠል ትጥራለች፣ ታለቅሳለች፣ ታኮርፋለች፣ ትለማመጣለች። ያ ደስ የሚል የነበረው ግንኙነት ይናፍቃታል። ለማስቀጠልም ትሞክራለች። ምን አደረግኩኝ? ምን አጠፋሁኝ? እሺ ይቅርታ አድርግልኝ እያለች ትለምንሃለች። ቆይታም ይቅርታ አልኩህ አይደል እንዴ? ለምንድነው እንደ ድሯችን የማንሆነው? እባክህ እሺ በለኝ፣ ደስተኛ አደርግሃለሁ እያለች ትጨቀጭቅሃለች። ሶስተኛ በማትጠብቀው ሰዓት ትደውልልሃለች። ለምሳሌ ሌሊት 9 ሰዓት ወይ ደግሞ 10 ሰዓት ደውላ ናፍቀኸኛል ልትልህ ትችላለች። ወይ ደግሞ እስከማገኘህ ድረስ ጓጉቻለሁ ልትልህም ትችላለች። እንደዚህ በድንገት የምትደውለው በጣም ስለምትወድህ ካላገኘሁት፣ ካላወራሁት፣ ከሱ ጋር ካልሆንኩኝ የሚል የናፍቆት ስሜት ስለሚፈጥርባት ነው። በመሆኑም ቀልቧን፣ ሐሳቧን ሁሉ ስላንተ ነው። አንተ በሌለህበት ራሱ ያንተን ስም ካላነሳች አይሆንላትም። አራተኛ አለመግባባት ውስጥም ሆናችሁ ላንተ ያላት ፍቅር አይቀንስም። በጣም በድለሃት ልቧን የሚሰብር ጥፋት አጥፍተህ ሳለ ራሱ ትወድሃለች። ማለትም እሷ ላይ ቺት አድርገህም ሊሆን ይችላል፣ ወይ ደግሞ ብዙ ብር አጥፍተህባት ብሯን ጨርሰህባት ሊሆን ይችላል። ብቻ ከባድ ጥፋት አጥፍተህ ሳለ ራሱ ካንተ መለየት አትፈልግም። ይቅር ብያለሁ እኮ ትልሃለች። ከዛም አልፎ አንተ በድለሃት ሳለ ካስቀየምኩህ በጣም ይቅርታ፣ እንደዚህ የሚሰማህ አልመሰለኝም፣ ጮህኩብህ አይደል፣ በቃ ይቅርታ ትልሃለች። እንደዚህ የምትሆነው ጥልቅ ፍቅር ውስጥ ስትገባ መሆኑን ማወቅ ይኖርብሃል። ስለዚህ በዚህ ሰዓት መሄጃ የላትም ወዳኛለች ብለህ ልትንቃት ሳይሆን ልታከብራትና ልትንከባከባት ነው የሚገባው። ምክንያቱም ላንተ ያላት ፍቅር ከፍተኛ ነው። እየተከራከራችሁ ጭቅጭቅ ላይ ሆናችሁ ራሱ በፍቅር ነው የምትጠራህ፣ በፍቅር ነው የምታናገረህ፣ በቁልምጫ ነው የምትጠራህ። የፈለገ ግጭት ውስጥ ብትገቡ ላንተ ያላት ፍቅር አይቀንስም። የማታፈቅረህ ሴት ግን በምትጨቃጨቁበት ሰዓት አይደለም በፍቅር ልታወራህ ይቀርና የምትናገረውን እንኳን ለማዳመጥ ፈቃደኛ አትሆንም። ልትሰድብህ ሁሉ ትችላለች። አምስተኛ በጣም ታከብርሃለች፣ ወይ ደግሞ ላንተ ከፍተኛ ክብር አላት። ይህንንም የምታውቀው ጓደኞቿ ሲያከብሩህ ነው። ምክንያቱም ጓደኞቿ ስላንተ መጥፎ ቃል እንዲናገሩ ወይ ደግሞ ያንተን ስም በመጥፎ እንዲያነሱ አትፈቅድላቸውም። ለዛ ነው የሚያከብሩህ። የምትጠላህ ሴት ግን እንደማታከብርህና እንደማትወድህ ስለሚያውቁ አንተ ስትመጣ ያጀዝባ ጓደኛሽ መጣ ነው የሚሏት። የምታፈቅረህ ሴት ደግሞ በአንተ ቀልድ አታውቅም። አክብራና ቦታ ሰጥታ ነው የምታወራህ። ጓደኞቿም የእሷን ስለሚያዩ በትህትና ነው የሚያናግሩህ። ስለዚህ በጓደኞቿ ፊት በክብር ስታወራህና እነሱም ሲያከብሩህ በዛ ማወቅ ትችላለህ። የምትወድህ ሴት አክብራ የምታስከብረህ ሴት ናት። ስድስተኛ ስትደነግጥ ያንተን ስም ትጠራለች። አንገትህንም ውስጥ ገብታ ውሽቅ ልትል ትችላለች። ወይ ደግሞ ስትደነግጥ ዘላ መጥታ ልትጠመጠምብህም ትችላለች። ወይ ደግሞ ደንግጣ ስትምል በአንተ ስም ነው የምትምለው። ይህንንም ካየህባት ከልብ የምታፈቅረህ ሴት እንደሆነች ማወቅ አለብህ። እንደዚህ አይነት ሴት ደግሞ ልታጣት አይገባም። ምክንያቱም አሁን ያየህባት ባህሪያት የትሁት ሴት ባህሪያት ነው። ትሁት ሴት ደግሞ ሰላምህን ነው የምትሰጥህ። ስለዚህ እንደዚህ አይነት ሴት ካገኘህ እድለኛ ነህ። ሰባተኛ ስትደሰትም ሆነ ሲከፋት
አንተ ጋር ትመጣለች። የሆነ የሚያስከፋ ነገር ሲገጥማት መጥታ ታወራሃለች። ስትደሰትም እንደዛው። የገጠማትን ነገር ላንተ ለማውራት ጊዜ ራሱ አትወስድም፣ መዘግየትም አትፈልግም። የገጠማትን ነገር የሚያስደስት ይሁን የሚያሳዝን ላንተ ለማካፈል በስልክም ሆነ በአካል ካንተ ጋር ለመገናኘት ትሞክራለች። አንተን ለማውራት ትጣደፋለች። ሳትነግርህ መዋል ወይ ደግሞ ማደር መቆየትም አትፈልግም። 8ኛ የሆነ ችግር ወይ ደግሞ ሐዘን ሲገጥምህ ባንተ ጭንቀት፣ ባንተ ችግር፣ ባንተ ሐዘን ውስጥ የምትገባው እሷ ናት። ካንተ በላይም ላስጨነቀህ ነገር መፍትሄ ለማምጣት ትጥራለች። በገጠመህ ችግር ሁሉ፣ በፈታኝ ጊዜ ሁሉ ካንተ ጎን ነች። ያንተን መቸገር፣ ያንተን ማዘን፣ ያንተን መከፋት በፍጹም አትፈልግም። አንድ ትልቁ የሷ የእውነተኛ አፍቃሪነት የምታረጋግጠው ደግሞ ራሷ ላይ ቢደርስ ከማልቀስ ውጪ የማትፈታውን የማትችለውን አስቸጋሪ ጉዳይ አንተ ላይ ቢደርስ ግን ትጋፈጣለች፣ ትፋለማለች፣ ትፈተዋለች። ስለዚህ እውነተኛ አፍቃሪ እንደሆነች በዚህ ታረጋግጣለህ። 9ኛ ይሄ ነገር አልተመቸኝም ባታደርጊው ደስ ይለኛል፣ ወይ ደግሞ ይሄ ነገር አታድርጊው አልወደድኩትም ብትላት አታደርገውም። አንተ ያልፈለግከውን ነገር አላደርግም ብላ ነው የምትተወው። አንተ የማትወደውን ነገር ለዛውም አታድርጊው ብልሃት ጭራሽ አታደርግም። ትወድሃለች፣ ትሰማሃለች። አንተን እንደ ፍቅረኛ ብቻ ሳይሆን እንደ ቤተሰብ አስተዳዳሪና እንደ አባቷ ነው የምታየህ፣ የምትሰማህ፣ የምትታዘዝህ። ይህንንም የእውነተኛ አፍቃሪ ምልክት ነው። 10ኛ አንተን ማጣት እንደሚያስፈራት ደጋግማ ታወራሃለች። ካንተ ውጪ መኖር እንደማትፈልግ ትነግርሃለች። አንተን አጥቼ መኖር አልችልም፣ አንተን ባጣ ሰው አልሆንም፣ አንተን ባጣ ጎዳብሃለሁ ትልሃለች። ብቻ ካንተ ውጪ መኖር እንደማትችልና እንደማትፈልግ ትነግርሃለች። ስለዚህ አሁን ካንተ ጋር ያለችው ሴት እንደዚህ አይነት ሴት ከሆነች እጅግ በጣም እድለኛ ነህ። ይህንን በማድረጓ፣ አንተን በመውደዷ፣ አንተን በመለመኗና ያላንተ መኖር አልፈልግም በማለቷ እንዳትነቃትና እንዳታጣት። በመቀጠል የፈለገ ቢዚ ብትሆን ስራም ቢበዛባት ላንተ ቦታ ሰጥታ ትደውልልሃለች፣ ቴክስት ታደርግልሃለች። በተመቻት ጊዜ ወይም ባልተመቻት ጊዜ አንተን ማሰቧን፣ አንተን ማስታወሷን አታቆምም። ስለዚህ ተቸግራም ቢሆን ስልክህንና ቴክስትህን የምትመለስ ከሆነ፣ በተቻላት መጠን ጊዜ የምትሰጥህ ከሆነ ሴት በትክክል ላንተ እውነተኛ ስሜት እንዳላት የሚያረጋግጥና እውነተኛ የፍቅር ስሜት እንዳላት የሚያሳይ ነው። ሴት ልጅ የእውነት ስታፈቅርህ ስሜትህን ነው የምታነበው። ሰማሃለች፣ ታዳምጥሃለች። ፊትህ ከተቀየረ፣ አዝናህ ከሆነ ወይ ደግሞ ደስተኛ ካልሆንክ፣ ጥሩ ስሜት ላይ ካልሆንክ ትረዳሃለች። ስሜትህን፣ ፊትህን ታያለች፣ ታነባሃለች። የማትወድህ ሴት ግን አንተ የፈለገ ጥሩ ስሜት ላይ ባትሆንም ምንም አይመስላትም። የእሷን ስሜት ብቻ እንድትረዳ ነው የምትፈልገው። ላንተ እውነተኛ ፍቅር ያላት ሴት ደግሞ ያንተን ደስታ ደስታዋ ነው። ካንተ በላይ ስላንተ ነው የምትጨነቀው። ሌላው ያንተ የሆነውን ነገር ዲቴይል ገብታ ማወቅ ትፈልጋለች። ያንተ ትናንሽ ነገሮችንም ሳይቀር ያሳስባታል። የነገርካትን ነገር አትረሳም፣ ታስታውሳለች። ስለ ትናንሽ ነገሮችም ቢሆን ራሱ ለምሳሌ ስለምትወደው ምግብ፣ ስለምትወደው ከለር፣ የምትወደው ልብስ፣ የምትወደው መጠጥ፣ በልጅነትህ ጊዜ ስታደርጋቸው ስለነበሩ ነገሮች አንዴ ከነገርካት ፈጽማ አትረሳቸውም። ምክንያቱም ላንተ ትልቅ ቦታ ስላላት የነገርካትን ነገሮች ሁሉ አእምሮዋ ላይ ስለምታስቀምጣቸው። ስለዚህ ስላንተ ትናንሽ ነገሮች የምታስታውስ ከሆነ ላንተ የተለየና ትልቅ ቦታ አላት ማለት ነው። ሌላው ከሴቶች ጋር ስትቀርብ የምትቀና ከሆነ ማለትም ከሌላ ሴት ጋር ስትቀርብ የቅናት ስሜት የሚሰማት ከሆነ ላንተ ስሜት የሌላት ሴት ምንም አይመስላትም። ጓደኞቿን አምጥታ ነው የምታስተዋውቅህ። ከጓደኞቼ ላጣብሰህ ልትልህም ትችላለች። ከሴት ጋር ስታወራና ሴት ስትቀርብ የምትቀና ከሆነ ግን ላንተ የፍቅር ስሜት እንዳላት የሚያሳይ ነው። ሌላው ደግሞ ቀለል ያሉ ወይ ደግሞ ትናንሽ የሆኑ የጋራ እቅዶችን ታወጣለች። አብረን እዚህ ቦታ ብንሄድ ደስ ይለኝ ነበረ፣ አብረን እንደዚህ ብናደርግ ምን ይመስልሃል? ይመችሃል ወይ ምናምን ትልሃለች። የማትወድህ ሴት አንተ እዚህ ቦታ ብንሄድ ምን ይመስልሻል ብትላት እንኳን አይመቸኝም ወይ ደግሞ ላስብበት ነው እንጂ የምትልህ ራሷ እቅድ አውጥታ እዚህ ቦታ ብንሄድ አትልህም። ስለዚህ ይህንንም ላንተ ፍላጎት እንዳላት ላንተ ስሜት እንዳላት የሚያሳይ ምልክት ነው። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።